እጥረት ባለበት ምድረ በዳ ውስጥ የምትገኝ ሀገር እንዴት የላቀ የግብርና ቴክኖሎጂ ባለቤት ልትሆን ቻለች? የዝናብ መጠኑ እጅግ ዝቅተኛ በሆነበት በዚህ በረሃማ ስፍራ እንዴት አረንጓዴ እርሻዎች ተፈጠሩ? የዘመናዊቷ እስራኤል መነሻ በ19ኛው ክፍለ ዘመን ማጠናቀቂያ ላይ በአውሮፓ የተነሳው የጽዮናዊነት ንቅናቄ ነበር። ንቅናቄው በአውሮፓ ይደርስባቸው የነበረውን ስደትና መድሎ ለመሸሽ አይሁዳውያን በጥንታዊ ታሪካዊና ሃይማኖታዊ መገኛቸው በወቅቱ በኦቶማን ኢምፓየር ስር በነበረችው ፍልስጤም ላይ የራሳቸውን ብሔራዊ መንግስት እንዲመሰርቱ ጥሪ ቀረበ። በአንደኛው የዓለም ጦርነት ወቅት በ1917 ዓ.ም የብሪታንያ መንግስት ያወጣው የባልፎር አዋጅ ለአይሁድ ህዝቦች መኖሪያ መስራታ ድጋፍ እንደሚሰጥ ቃል በመግባት ለአይሁዳውያን ትልቅ የፖለቲካ ድልን አመጣ። ከጦርነቱ በኋላ ፍልስጤም በብሪታንያ የሞግዚት አስተዳደር ስር ወደቀች። በዚህም ምክንያት በርካታ አይሁዳውያን ወደ ስፍራው መፍለስ ጀመሩ። ይህ ፍልሰት በአካባቢው በነበሩ አረቦችና መጤ አይሁዶች መካከል ከፍተኛ የተባለ ግጭትን ፈጠረ። በሁለተኛው የዓለም ጦርነት ወቅት ከ1939 እስከ 1945 ዓ.ም በናዚ ጀርመን የተፈጸመውና 6 ሚሊዮን አይሁዳውያንን የቀጠፈው የሆሎኮስት እልቂት ዓለም አቀፉ ማህበረሰብ ለአይሁድ ህዝቦች የራሳቸው ደህንነቱ የተጠበቀ ሀገር እንደሚያስፈልጋቸው እንዲያምንና የጽዮናዊነትን ዓላማ እንዲደግፍ ትልቅ ግፊት አደረገ። ሁኔታውን መቆጣጠር ያቃታት ብሪታንያ ጉዳዩን ለአዲሱ የተባበሩት መንግስታት ድርጅት አስረከበች። እንደ አውሮፓውያን አቆጣጠር በኖቬምበር 29 1947 ዓ.ም የተባበሩት መንግስታት ድርጅት ፍልስጤምን ለሁለት በመክፈል አንዱን የአይሁድ ሌላኛውን የአረብ ፍልስጤም ነፃ መንግስት ለማድረግ የውሳኔ ሐሳብ ቁጥር 181ን አሳለፈ። አይሁዳውያን በደስታ ሲቀበሉት፣ ፍልስጤማውያንና የአረብ ሀገራት ግን ሙሉ በሙሉ ውድቅ አደረጉት። በመጨረሻም የብሪታንያ ጦር ከአካባቢው በወጣ ማግስት በግንቦት 14 1948 የዘመናዊቷ እስራኤል መንግስት ምስረታ በይፋ ታወጀ። ወዲያውኑ 5 የአረብ ሀገራት በእስራኤል ላይ ጦርነት ቢከፍቱም እስራኤል በጦርነቱ ድል በማድረግ ግዛቷን አስፋፋች። ይህ ክስተት ለእስራኤላውያን የነፃነትና የህልውና ማረጋገጫ ሲሆን ከ700 ሺህ በላይ ፍልስጤማውያን የተፈናቀሉበትና እስከ ዛሬ ድረስ ላለው የመካከለኛው ምስራቅ ቀውስ መሰረት የጣለው ፍልስጤማውያን ናክባ ወይም ታላቁ መዓት ብለው የሚጠሩት ታሪካዊ ክስተትን ፈጠረ። እንደ አውሮፓውያን አቆጣጠር በ1948 ዓ.ም የእስራኤል መንግስት ሲመሰረት ሀገሪቱ የገጠማት የኢኮኖሚና የግብርና እውነታ እጅግ ፈታኝ ነበር። ሰፊ የተፈጥሮ ሀብት አልነበራትም። አብዛኛው መሬቷ በበረሃማነትና በረግረግ የተሸፈነ ነበር። እንዲሁም በዙሪያዋ ካሉት ጎረቤት ሀገራት ጋር በነበራት የፖለቲካ ውጥረት ምክንያት የድንበር ንግድ ሙሉ በሙሉ ተዘግቶባት ነበር። ሆኖም ግን በአጭር ዓመታት ውስጥ ሀገሪቱ ካጋጠማት ከፍተኛ የምግብ እጥረት ተነስታ ራሷን ወደ መመገብና የግብርና ቴክኖሎጂዎችን ወደ ውጭ የመላክ ደረጃ ላይ ደርሳለች። የእስራኤል መንግስት በተመሰረተ ማግስት የሀገሪቱ የህዝብ ቁጥር በአይሁድ ስደተኞች መጥለቅለቅ ምክንያት በአጭር ጊዜ ውስጥ በ2 እጥፍ አደገ። ይህ የህዝብ ቁጥር መብዛት በኢኮኖሚው ላይ ከባድ ጫናን ፈጠረ። እንደ አውሮፓውያን አቆጣጠር ከ1949 እስከ 1959 ዓ.ም ባለው ጊዜ ውስጥ መንግስት ጥብቅ የቁጠባ ፖሊሲን ተግባራዊ ያደረገ። ምግብ፣ ልብስና ነዳጅ በኮታ ያከፋፍል ነበር። እያንዳንዱ ዜጋ በየቀኑ የሚያገኘው የካሎሪ መጠን ተለክቶ በኩፖን ይሰጥ ነበር። የሀገሪቱ የመጀመሪያው የኢኮኖሚ መነሻ የተገነባው ከውጭ የሚገቡ የገንዘብ ድጋፎች ነበር። ከእነዚህ መካከል ከምዕራብ ጀርመን የተገኘው የካሳ ክፍያ፣ የአሜሪካ መንግስት ብድርና በዓለም ዙሪያ ካሉ አይሁዳውያን የሚሰበሰበው ድጋፍ ዋና ዋናዎቹ ነበሩ። ይህ ገንዘብ መሠረተ ልማቶችን ለመገንባት፣ ፋብሪካዎችን ለመክፈትና ግብርናን ለማስፋፋት ዋለ። የእስራኤል ግብርና ከሀገሪቱ ምስረታ በፊት በነበሩ አቅኞች የተጣለ ቢሆንም ከ1948 ዓ.ም በኋላ ግን የመንግስት ዋነኛ የደህንነት ስትራቴጂ ሆነ። ግብርና ምግብ የማምረት ጉዳይ ብቻ ሳይሆን ሉዓላዊነትን የመጠበቅና ሰፊውን መሬት የማልማት ፖለቲካዊ ዓላማ ነበረው። በዚህ ሂደት ውስጥ 2 ልዩ የማህበረሰብ አደረጃጀቶች ትልቅ ሚና ተጫውተዋል። ኪቡትዝ ፍጹም በሆነ የጋራ ህይወትና እኩልነት ላይ የተመሰረቱ የግብርና መንደሮች ናቸው። አባላቱ በጋራ ያመርታሉ፣ ንብረቶቻቸውም የጋራ ናቸው። እነዚህ ማህበረሰቦች በረሃማ ቦታዎችን በማረስና አዳዲስ የግብርና ዘዴዎችን በመሞከር ረገድ ግንባር ቀደም ነበሩ። ሞሻቭ ከኪቡትዝ ለየት የሚለው በቤተሰብ ደረጃ የግል ይዞታን የሚፈቅድ ቢሆንም የግብርና መሳሪያዎችን መግዛት፣ ምርትን መሸጥና
ግብዓቶችን ማቅረብ ግን በጋራ የህብረት ሥራ ማኅበራት በኩል የሚከናወንበት ሥርዓት ነው። እነዚህ አደረጃጀቶች አዳዲስ ስደተኞችን በፍጥነት ወደ ሥራ ለማስገባት እና በድንበር አካባቢዎች ሰፈራዎችን በመመስረት የሀገሪቱን ደህንነት ለማስጠበቅ ረድተዋል። የእስራኤል ትልቁ የተፈጥሮ ፈተና የውሃ እጥረት ነበር። የሀገሪቱ ሰሜናዊ ክፍል በአንጻራዊ ሁኔታ ዝናብና የውሃ አማራጭ ሲኖረው፣ ደቡባዊ ክፍል የሆነው የኔጌቭ በረሃ ግን ፍጹም ደረቅና ሰፊ መሬት የያዘ ነበር። ግብርናን ለማስፋፋት ውሃን ከሰሜን ወደ ደቡብ ማምጣት ግድ ይል ነበር። እንደ አውሮፓውያን አቆጣጠር በ1950ዎቹ የተጀመረውና በ1964 የተጠናቀቀው ብሔራዊ የውሃ መስመር ፕሮጀክት ውሃን ከገሊላ ባህር በግዙፍ ቦዮች አማካኝነት እስከ ደቡባዊ የኔጌቭ በረሃ ድረስ አደረሰ። ይህ ፕሮጀክት በበረሃው ላይ ግብርና እንዲያቆጠቁጥ አደረገ። እስራኤል ለምግብነት የሚሆኑ ሰብሎችን፣ አትክልትና ፍራፍሬዎችን በበረሃማ መሬት ላይ በስፋት ማምረት የቻለችው በዚህ ታሪካዊ መሠረተ ልማት አማካኝነት ነው። የብሔራዊ የውሃ መስመር መዘርጋት ውሃን ወደ በረሃው ቢያደርስም አሁንም ያለው የውሃ መጠን ውስን በመሆኑ እያንዳንዱ የውሃ ጠብታ በአግባቡ መጠቀም የህልውና ጉዳይ ነበር። ይህ ፍላጎት እስራኤልን በዓለም የግብርና ቴክኖሎጂ ታሪክ ቀዳሚ ያደረጋትን ታላቅ ፈጠራ እንድታመርት አስገደዳት። በ1960ዎቹ መጀመሪያ ላይ ሲምካ ብላስ የተባለ እስራኤላዊ የውሃ መሐንዲስ አንድ ዛፍ በአቅራቢያው ካለ የተሰበረ የውሃ ቱቦ በሚንጠባጠብ ትንሽ ውሃ ምክንያት ከሌሎች ዛፎች በተሻለ ሁኔታ አድጎ ተመለከተ። ይህንን ምልከታ መሠረት በማድረግ ልጁን ጨምሮ ከጊቡስ ሃትሪዝም ጋር በመተባበር የጠብታ መስኖ ቴክኖሎጂ አዘጋጅቶ እንደ አውሮፓውያን አቆጣጠር በ1965 ዓ.ም ነታፊም የተባለ የዓለማችን የመጀመሪያው የጠብታ መስኖ ኩባንያ መሠረተ። የእስራኤል የግብርና ጅማሮ ወደ ዘላቂ ስኬት የተሸጋገረው በቴክኖሎጂዎች መኖር ብቻ ሳይሆን በተዘረጋው የተቀናጀ የሥራ ባህልና የምርምር ሥርዓት ምክንያት ነው። ይህ ሥርዓት የእስራኤል የግብርና ሦስትዮሽ ቅንጅት ተብሎ የሚታወቅ ሲሆን በሦስት አካላት መካከል የሚደረግ የጠበቀ ግንኙነት ነው። አርሶ አደሩ በማሳው ላይ ያለውን ተጨባጭ ችግር እና ፍላጎት ይለያል። በዩኒቨርሲቲዎችና በምርምር ማዕከላት ውስጥ ሆኖ ለችግሩ ሳይንሳዊ መፍትሄና አዳዲስ ዝርያዎችን ያዘጋጃል። የመንግስት ኤክስቴንሽን ሰራተኞች ከምርምር ማዕከላት የሚወጡ አዳዲስ እውቀቶችን እና ቴክኖሎጂዎችን በቀጥታ ወደ ገበሬው ማሳ ያደርሳሉ። ከገበሬው የሚነሱ አዳዲስ ተግዳሮቶችንም ወዲያውኑ ወደ ምርምር ማዕከላት መልሶ ይወስዳሉ። ይህ ፈጣን የእውቀት ሽግግር እስራኤል በአየር ንብረት ለውጥና በበረሃማነት ውስጥ ሆና እጅግ አስደናቂ የሆኑ ውጤቶችን እንድታስመዘግብ አድርጓታል። ሀገሪቱ ከፍተኛ ሙቀትንና ጨዋማ አፈርን የሚቋቋሙ የአትክልት፣ የቲማቲም፣ የፍራፍሬና የሰብል ዝርያዎችን ማልማት ችላለች። እስራኤል እንደ አውሮፓውያን አቆጣጠር በ1948 ዓ.ም ሀገር ሆና ስትመሰረት ከገጠሟት ታላላቅ ፈተናዎች አንዱ የውሃ እጥረትና የመሬት መድረቅ ነበረ። ከሀገሪቱ መሬት ውስጥ ከግማሽ በላይ የሚሆነው በደቡባዊው ክፍል የሚገኘው የኔጌቭ በረሃ ነው። በወቅቱ የነበሩት ባህላዊ የመስኖ ዘዴዎች እንደ ጎርፍ መስኖ ወይም ውሃን መርጨት ከፍተኛ የውሃ ብክነትን ያስከትሉ ነበር። በበረሃማ የአየር ንብረት ምክንያት የተረጨው ውሃ መሬት ውስጥ ሳይገባ ወዲያውኑ ይተናል፣ መሬቱንም ጨዋማ እንዲሆን ያደርገዋል። አዲስ ለተመሰረተችው ሀገር ሕዝቧን ለመመገብና ግብርናን ለማስፋፋት ቅንጦት ሳይሆን የህልውና ጉዳይ ነበረ። በረሃውን ማለምለም የሚለው ብሔራዊ መፈክር ተግባራዊ ሊሆን የሚችለው እያንዳንዱ የውሃ ጠብታ በአግባቡ መጠቀም የሚያስችል ስልት ሲገኝ ብቻ ነበር። የጠብታ መስኖ መጋረጃው የተከፈተው በፈጠራ ሥራ ሳይሆን በአንድ መሐንዲስ በአጋጣሚ ነበር። በ1930ዎቹ መገባደጃ ላይ ሲምካ ብላስ የተባለ እስራኤላዊ የውሃ መሐንዲስ በአንድ ገበሬ ግቢ አጥር አጠገብ ያሉ ዛፎችን ተመለከተ። ሁሉም ዛፎች እኩል ሲሆኑ፣ አንደኛው ዛፍ ግን ከሌሎቹ በተለየ መልኩ አድጎና ለምልሞ አየው። ምክንያቱን ሲያጠና በአቅራቢያው በሚያልፈው የውሃ ቧንቧ ላይ ትንሽ ቀዳዳ ኖሮ ውሃው በየቀኑ በጥቂት ጠብታ መልክ የዛፍ ስር ላይ ያርፍ ነበረ። ብላስ ይህንን ሐሳብ በአእምሮ ይዞት ከቆየ በኋላ በ1950ዎቹ መጀመሪያ ላይ የፕላስቲክ ቧንቧዎች በዓለም ላይ በስፋት መመረት ሲጀምሩ ሐሳቡን ወደ ተግባር ቀየረው። ብላስ ከልጁ ያሻሁ ጋር በመሆን የውሃውን ግፊት በመቀነስ በዝግታና በተከታታይ ጠብታ መልክ ወደ ተክሉ ስር ብቻ የሚያደርስ ኢሜትር ወይም የውሃ መቆጣጠሪያ ቀዳዳ ሰራ። ይህ ግኝት ውሃ በቧንቧ ውስጥ ሳይዘጋ በነፃነት እንዲፈስና በተፈለገው ቦታ ብቻ እንዲንጠባጠብ አደረገ።
የሲምካ ብላስ ፈጠራ በቤተ ሙከራ ደረጃ ድንቅ ቢሆንም ወደ ንግድና ወደ ሰፊ ግብርና ለመግባት ግን የጋራ ጥረት ያስፈልገው ነበረ። እዚህ ላይ ነበረ የኪቡዝ ማህበረሰብ ሚና የሚመጣው። በኔጌቭ በረሃ ውስጥ ይኖሩ የነበሩት የሃሪዝም ማህበረሰቦች መሬታቸው በጣም ጨዋማና ደረቅ በመሆኑ ግብርና ሊሳካላቸው አልቻለም ነበረ። በ1965 ዓ.ም ከሲምካ ብላስ ጋር በስምምነት በማድረግ የመጀመሪያውን የጠብታ መስኖ ኩባንያ ነታፊም በሚል መሰረቱ። መጀመሪያ ላይ ገበሬዎቹ በዚህ ጠብታ ውሃ እንዴት ተክል ይበቅላል በሚል ለማመን ተቸግረው ነበር። ነገር ግን ማሳዎች ላይ በተደረገው ሙከራ የውሃ አጠቃቀምን እስከ 50 ከመቶ እንደቀነሰና የምርት መጠንን ደግሞ በከፍተኛ ደረጃ እንዳሳደገ በተግባር ሲታይ ቴክኖሎጂው ተቀባይነትን አገኘ። ከእስራኤል በረሃዎች የተነሳው ይህ ቴክኖሎጂ በአጭር ጊዜ ውስጥ የዓለምን ግብርና መልክ ቀይሯል። ዛሬ ላይ የጠብታ መስኖ ጥቅሞች በሚከተሉት ነጥቦች ላይ ይገለጻል። ውሃ በቀጥታ ወደ ተክሉ ስር ስለሚሄድ በትነትና በጎርፍ የሚባክነውን ውሃ ማስቀረቱ፣ ማዳበሪያን ከውሃ ጋር አንድ ላይ በመቀላቀል ለተክሉ በቀጥታ መስጠት በመቻሉ እና ከመጠን በላይ ውሃ ባለመኖሩ የአፈር መታጠብንና አላስፈላጊ አረሞች እንዳይበቅሉ በማድረግ ከፍተኛ የሆነ ጥቅሞችን አስገኝቷል። በአሁኑ ጊዜ እስራኤል ያመረተችው ይህ ቴክኖሎጂ በዓለም ዙሪያ በሚሊዮን የሚቆጠሩ ገበሬዎች የውሃ እጥረትን እንዲቋቋሙና የምግብ ዋስትናቸውን እንዲያረጋግጡ አስችሏቸዋል። እስራኤል እንደ አውሮፓውያን አቆጣጠር በ1948 ዓ.ም ከተመሰረተች በኋላ ቀዳሚ ትኩረቷ ለሕዝቧ በቂ ምግብ ማቅረብ ነበረ። ይሁን እንጂ የሀገሪቱ ደቡባዊ ክፍል የኔጌቭ በረሃ ከፍተኛ ድርቅ ያለበትና ለእርሻ አስቸጋሪ ነበረ። በ1950ዎቹ መገባደጃና በ1960ዎቹ መጀመሪያ ላይ የእስራኤል ተመራማሪዎችና ገበሬዎች ሰብሎችን ከከባድ ንፋስና ቅዝቃዜ ለመጠበቅ አነስተኛ የፕላስቲክ መተላለፊያዎችን መጠቀም ጀመሩ። በአውሮፓ በስፋት ይሰራበት የነበረው የመስታወት ግሪንሃውስ ለእስራኤል የአየር ንብረት ተስማሚ አልነበረም። መስታወቱ ሙቀት በከፍተኛ ሁኔታ ስለሚይዝ በበረሃማ አካባቢዎች ውስጥ ያለውን ሙቀት ከመጠን በላይ በማናር ሰብሎችን ያቃጥል ነበረ። በተጨማሪም ዋጋው ውድ ነበር። በ1960ዎቹ አጋማሽ ላይ ቀላልና ርካሽ የሆኑ የፖሊቴሊን ፕላስቲኮች መመረት የግሪንሃውስ እርሻን መልክ ቀየረው። እነዚህ ፕላስቲኮች የፀሐይ ብርሃንን በማዋሃድ ወደ ውስጥ በሚያስገቡ በመሆናቸው ለተክሎች ተስማሚ ሁኔታን ፈጠሩ። በ1970ዎቹ የእስራኤል የግሪንሃውስ እርሻ ከቀላል የሰብል መጠለያነት ወደ ከፍተኛ ቴክኖሎጂ መሸጋገር ጀመረ። ለዚህም 3 መሰረታዊ ነገሮች ተቀናጅተው ሰርተዋል። እስራኤላውያን በግሪንሃውስ ውስጥ ያለውን ሙቀት መጠንና እርጥበት፣ የነፋስ ዝውውር የሚቆጣጠሩ የኮምፒውተር ስርዓቶችን ቀረጹ። ይህም በበረሃው እምብርት ውስጥ ፍጹም የሆነ ሰው ሰራሽ የአየር ንብረት ለመፍጠር አስቻለ። በሲምካ ብላስ የተገኘው የጠብታ መስኖ ቴክኖሎጂ ከግሪንሃውስ ጋር በቀጥታ ተዋሃደ። ውሃና ማዳበሪያን በአንድ ላይ በመቀላቀል በቀጥታ ወደ ተክሉ ስር ማድረስ ተቻለ። ይህም የውሃ ብክነትን በከፍተኛ ደረጃ ቀነሰ። በዩኒቨርሲቲዎችና በምርምር ማዕከላት የሚገኙ ሳይንቲስቶች ከገበሬዎች ጋር በቀጥታ ይገናኙ ነበር። ችግሮች በፍጥነት ወደ ላቦራቶሪ ይወሰዳሉ፣ መፍትሄዎቻቸውም ወዲያውኑ ወደ ማሳ ይወርዱ ነበረ። የግሪንሃውስ ቴክኖሎጂ መፈጠር እስራኤል ዓመቱን ሙሉ ምርት እንድታመርት አደረጋት። ይህም በክረምት ወቅት አውሮፓ ትኩስ ምርት የምትፈልግበት ጊዜ ትልቅ የገበያ ዕድል ፈጠረላት። የእስራኤል የግብርና ምርቶች በዓለም አቀፍ ገበያ በተለይም በአውሮፓ፣ በሰሜን አሜሪካና በእስያ ከፍተኛ ተፈላጊነት አላቸው። ይህ ተፈላጊነት የመነጨው ምርቶቹ ካላቸው ልዩ ጥራት፣ ጣዕም፣ ረጅም ጊዜ መቆየት አቅምና ዓመቱን ሙሉ የመቅረብ ዕድላቸው ሰፊ በመሆኑ ነው። እስራኤል በዓለም ላይ ትልቁና ጥራት ያለው የመጅዶል ቴምር አቅራቢ ናት። እነዚህ ቴምሮች በመጠናቸው ትልቅ፣ በጣም ጣፋጭና ለስላሳ በመሆናቸው በዓለም አቀፍ ገበያ በከፍተኛ ዋጋ ይሸጣሉ። የኮምጣጤ ዝርያዎች በተለይ ኦሪ መንደሪን የተባለውና በቀላሉ የሚላጠው ፍሬ የሌለውና በጣም ጣፋጭ የሆነው መንደሪን በአውሮፓ ገበያ እጅግ ተፈላጊ ነው። በእስራኤል የሚመረቱት የአቮካዶ ዝርያዎች አውሮፓ በበረዶ በሚሆኑበት ወቅት ገበያውን ቀድሞ ስለሚቆጣጠሩ ተፈላጊነታቸው ከፍተኛ ነው። እስራኤል ቼሪ ቲማቲም መገኛ እንደመሆኗ መጠን በጣም ጣፋጭ፣ ጥንካሬ ያላቸውና ሳይበላሹ ረጅም መንገድ መጓዝ የሚችሉ ዝርያዎችን ስለምታመርት በአውሮፓ ሱፐርማርኬቶች ውስጥ ቀዳሚ ምርጫ ናቸው። በኔጌቭ በረሃ በግሪንሃውስ በከፍተኛ ቴክኖሎጂ የሚመረቱት ቀይ፣ ቢጫና ብርቱካናማ ቃሪያዎች በደማቅ ቀለማቸውና በጣፋጭነታቸው ይታወቃሉ። እስራኤል ለአውሮፓ የክረምት ወራት የቫላንታይን ቀንና የእናቶች ቀንን የመሰሉ ትላልቅ በዓላትን ታሳቢ በማድረግ በሚሊዮኖች የሚቆጠሩ የጽጌረዳ፣ የካርኒሽና የጂፕሶፊል አበቦችን በየዓመቱ ታደርሳለች። የብርሃን መጠንን በቴክኖሎጂ በመቆጣጠር አበባው በትክክለኛው ቀን እንዲፈነዳ በማድረግ አቅማቸው ተፈላጊነትን ጨምሮታል። እስራኤል ከግማሽ በላይ መሬቷ በበረሃ የተሸፈነና
ተፈጥሯዊ የውሃ አማራጮቿ እጅግ ውስን የሆኑባት ሀገር ናት። ባለፉት 10 ዓመታት ውስጥ በነበረው ፈጣን የህዝብ ቁጥር እድገትና የአየር ንብረት ለውጥ ምክንያት ሀገሪቱ ከፍተኛ የሆነ የውሃ እጥረት ገጥሟት ነበረ። ይሁን እንጂ ይህንን ፈተና ወደ ትልቅ ዕድል በመቀየር በአሁኑ ወቅት በዓለም ላይ በውሃ ቴክኖሎጂ ቀዳሚ ለመሆን በቅታለች። ይህ ስኬት የተገኘው በሁለት ዋና ዋና የቴክኖሎጂ ምሰሶች ላይ በመመስረት ነው። የጨው ውሃን ወደ ንጹህ ውሃ በመቀየር ዲሳሊኔሽን፣ ሁለተኛው ደግሞ ቆሻሻ ውሃን አጣርቶ መልሶ በመጠቀም። እስራኤል ከ80% በላይ የሚሆነውን የውሃ ፍጆታዋን የምታሟላው ጨዋማ የባህር ውሃ በማጣራት ነው። በሀገሪቱ ውስጥ 5 ዋና ዋና ግዙፍ የውሃ ማጣሪያ ጣቢያዎች እንደ አሽካሎን፣ ፓልማቺን፣ ሃዴራ፣ ሶሬክ እና አሾዶድ ይገኛሉ። ውሃን ለማጣራት የምትጠቀመው ቴክኖሎጂ ሰሚ ፐርሜብል ሜምብሬን ወይም ከፊል አሳላፊ የሆኑ ስስ ሽፋኖችን በመጠቀም የባህር ውሃን በከፍተኛ ግፊት የማጣራት ዘዴ ነው። ውሃው ከባህር ውስጥ በሚሳብበት ጊዜ አሸዋ፣ አልጌ እና ሌሎች ትላልቅ ቆሻሻዎች በተለያዩ ማጣሪያዎች አማካኝነት ይወገዳሉ። የባህር ውሃ ከፍተኛ ጨው ስላለው የተፈጥሮን የኦስሞሲስ ሕግን በመቀልበስ ውሃው ላይ እጅግ ከፍተኛ ግፊት ይደረግበታል። ይህም ከ60 እስከ 70 ባር ይደርሳል። በከፍተኛ ግፊት የሚገፋው ውሃ ጥቃቅን ቀዳዳዎች ባሉት ማጣሪያ ወይም ሜምብሬን ውስጥ ያልፋል። ቀዳዳዎቹ የውሃ ሞለኪውሎችን ብቻ የሚያሳልፉ ሲሆን የጨውና የሌሎች ማዕድናት ሞለኪውሎች ግን ተለይተው ወደ ኋላ ይቀራሉ። ከማጣሪያው የወጣው ውሃ ፍጹም ንጹህ ቢሆንም ለሰውነት የሚያስፈልጉ እንደ ካልሲየም እና ማግኔዥየም ያሉ ማዕድናት ስለሚጎድሉት እነዚህን ማዕድናት በሰው ሰራሽ መንገድ ተመጥነው ይጨመሩበታል። የሪቨርስ ኦስሞሲስ ሂደት ከፍተኛ የኤሌክትሪክ ኃይል ይፈልጋል። እስራኤል ግን ኢነርጂ ሪከቨሪ ዲቫይስ የተባሉ ቴክኖሎጂዎችን በመጠቀም በማጣሪያ ሂደት ውስጥ የሚፈጠረውን የግፊት ኃይል መልሳ ጥቅም ላይ በማዋል የኃይል ፍጆታዋን በ50% እንዲቀንስ አድርገዋለች። ይህም የውሃ ዋጋን እጅግ በጣም ርካሽ እንዲሆን አድርጎታል። የእስራኤል ሁለተኛው ትልቅ ስኬት የፍሳሽ ቆሻሻ ውሃን መልሶ ጥቅም ላይ ማዋል ነው። ከቤቶችና ከፋብሪካዎች የሚወጣውን የፍሳሽ ቆሻሻ ውሃ 90% የሚሆነውን መልሳ በማጣራት በዓለም ላይ የአንደኝነትን ስፍራ ይዛለች። ለንጽጽር ያህል ሁለተኛ ደረጃ ላይ የምትገኘው ስፔን የምታጣራው 20% ያህሉን ብቻ ነው። የሻፈረኒ ውሃ ማጣሪያ በቴል አቪቭ አቅራቢያ የሚገኝ ግዙፍ የቆሻሻ ውሃ ማጣሪያ ጣቢያ ሲሆን የሚከተሉትን የላቁ ቴክኖሎጂዎችን ይጠቀማል። ባዮሎጂካል ማጣሪያ፣ የቆሻሻ ውሃ በመጀመሪያ ወደ ግዙፍ ገንዳዎች ይገባል። ቀጣዩ ሂደት ባክቴሪያና ማይክሮ ኦርጋኒዝሞች በውሃ ውስጥ ያሉትን ኦርጋኒክ ቆሻሻዎች እንዲበሉና እንዲያበሰብሱ ይደረጋል። ባዮሎጂካዊ ማጣሪያ የተደረገለት ውሃ ወደ ኔጌቭ በረሃ ይወሰድና በበረሃው አሸዋ ውስጥ እንዲፈስ ይደረጋል። አሸዋው እንደ ተፈጥሯዊ ማጣሪያ ፊልተር ሆኖ ያገለግላል። ውሃው ወደ መሬት ውስጥ በሚሰርግበት ጊዜ ቀሪዎቹ ጥቃቅን ኬሚካሎችና ቫይረሶች ሙሉ በሙሉ ይወገዳሉ። ከ6 ወር በላይ በመሬት ውስጥ የቆየውና ሙሉ በሙሉ የተጣራው ውሃ በፓምፕ ተስቦ ይወጣል። ይህ ውሃ ምንም እንኳ ለመጠጥ ዝግጁ ቢሆንም በአብዛኛው ለመስኖ አገልግሎት ብቻ ይውላል። የኔጌቭ በረሃ በአሁኑ ጊዜ በአትክልትና ፍራፍሬ ብዛት የሚያመርት አረንጓዴ ቀጠና ሊሆን የቻለው በዚህ ውሃ አማካኝነት ነው። የእስራኤል የውሃ ቴክኖሎጂ ውጤታማ ሊሆን የቻለው በማሽነሪዎች ጥራት ብቻ ሳይሆን በሀገሪቱ የተቀናጀ የፖሊሲና የቴክኖሎጂ ትስስር ጭምር ነው። በሀገሪቱ ያሉ የውሃ ቧንቧ መስመሮች ሙሉ በሙሉ በሴንሰሮች የተገናኙ በመሆናቸው ጥቃቅን የውሃ ፍሳሽ እንኳ ቢኖር በኮምፒውተር ክትትል ስለሚደረግባቸው ወዲያውኑ ይጠገናሉ። እስራኤል ስትመሰረት ግብርና ምርጫ ሳይሆን የህልውና ጉዳይ ነበረ። ሀገሪቱ ካላት መሬት ውስጥ ከግማሽ በላይ የሚሆነው በረሃ ሲሆን የውሃ እጥረት ደግሞ ዋነኛ ፈተና ነበር። ይሁን እንጂ ይህ ተፈጥሯዊ እጥረት በዓለም ላይ ወደር የሌለው የግብርና ቴክኖሎጂ መገኛ እንድትሆን አድርጓታል። በ1960ዎቹ የጠብታ መስኖ ቴክኖሎጂን በመፍጠር ዓለምን ያስገረመችው እስራኤል ዛሬ ደግሞ ግብርናን ወደ አዲስ ምዕራፍ አሸጋግራለች። የቀድሞውን ውሃ በቁጠባ የመጠቀም ፍልስፍና ዛሬ ወደ ስማርት እርሻና ወደ ሰው ሰራሽ አስተውሎት አብዮት ቀይራዋለች። የእስራኤል ስማርት እርሻ አጀማመር በቀጥታ ከናታፊም እና ከጠብታ መስኖ ፈጠራ ጋር የተያያዘ ነው። በ1960ዎቹ መጀመሪያ ላይ ውሃን በቀጥታ ወደ ተክሉ ስር ብቻ ማድረስ መቻሉ ትልቅ ለውጥ አመጣ። ነገር ግን ቴክኖሎጂ እያደገ ሲሄድ ውሃውን መቼና ምን ያህል እንልቀቀው የሚለውን ጥያቄ አስነሳ። በ2000 ዓ.ም መጀመሪያ ላይ የመጀመሪያዎቹ አውቶሜትድ የውሃ ማስተናገጃ ቫልቮች ተፈጠሩ። እነዚህ ቫልቮች በሰዓት ቆጣሪ የሚሰሩ ነበሩ። በእስራኤል የሚገኙ የቴክኖሎጂ ተመራማሪዎች አንድ ነገር ተገነዘቡ። ግብርና እጅግ በጣም ብዙ መረጃ የሚገኝበት መስክ ነው።
የአየር ሁኔታ፣ የአፈር እርጥበት፣ የፀሐይ ብርሃን መጠንና የእጽዋት እድገት ፍጥነት ተለክተው ማሽን ውስጥ ከገቡ ኮምፒውተሩ ከሰው በተሻለ ሁኔታ ውሳኔ መስጠት ይችላል። በዚህም ምክንያት እስራኤል ውስጥ ያሉ ወታደራዊ የሳይበር ቴክኖሎጂዎችንና የሳተላይት ምስል ትንተና ልምዶችን ወደ ግብርና ማዞር ተጀመረ። የቀድሞ የጦር ሰራዊት የቴክኖሎጂ አባላት የነበሩ ወጣቶች የእርሻ ስታርታፖችን ማቋቋም ጀመሩ። እንደ ፕሮስፔራ እና ሲትሪ ያሉ የእስራኤል ኩባንያዎች ኤአይን በመጠቀም እያንዳንዱን ተክል በተናጠል ይከታተላሉ። የሳተላይት ምስሎችንና የድሮን ፎቶዎችን ኤአይ አልጎሪዝምን በመተንተን በአንድ ትልቅ የሎሚ እርሻ ውስጥ የትኛው ዛፍ ብቻ በሽታ እንደያዘው ወይም የትኛው ዛፍ ውሃ እንዳነሰው ለገበሬው በሞባይል ስልኩ መልእክት ይልካል። ይህም አጠቃላይ እርሻውን በኬሚካል ከመመረዝ ይከላከላል። የኤአይ ስማርት እርሻ ጥቅሙ ምርትን መጨመር ብቻ አይደለም፣ የተፈጥሮ ሀብትንም መቆጣጠር ጭምር ነው። በኤአይ የሚመሩ እርሻዎች የውሃ አጠቃቀምን እስከ 30% ቀንሰዋል። ጸረ ተባይ መድኃኒቶች የሚረጩት በሽታው ባለበት ቦታ ላይ ብቻ ስለሆነ የኬሚካል አጠቃቀምን እስከ 50% ቀንሷል። ይህም መሬቱንና የከርሰ ምድር ውሃን ከብክለት አድኗል። ከበረሃማ የጠበታ መስኖ የተነሳው ጉዞ ዛሬ ዓለምን የሚመራ የኤአይ ግብርና ላይ ደርሷል። ይህ ቴክኖሎጂ አሁን ወደ ተለያዩ የዓለም ክፍሎች በተለይም የአየር ንብረት ለውጥ በሚያሰጋቸው ሀገራት እየተስፋፋ ይገኛል። ለወደፊቱ የዓለምን ሕዝብ ለመመገብ ቁልፉ የሰው ሰራሽ አስተውሎትን በመጠቀም ግብርናን ማሳደግ አማራጭ የሌለው መፍትሄ ሆኖ ተገኝቷል። የተፈጥሮ ሀብት ኖሯቸው በድህነትና በረሃብ ለሚሰቃዩ ሀገራት እስራኤል ትልቅ ማሳያ ናት። ሀገራት ግልጽ ፖሊሲ በማውጣትና ለተግባራዊነቱ ቁርጠኛ ከሆኑ በአጭር ጊዜ ውስጥ ፈጣን ለውጥ ማምጣት ይችላሉ።